ቅዱሳን ፍቅር በዛቲ እመ ቅድስት ቤተክርስቲያን እንተ ይእቲ ስምዐ ማርያም ጽዮን ለዓለመ ዓለም። የተከበራችሁ አየንተ እግዚአብሔር አባቶች ካህናት፣ የተከበራችሁ ዲያቆናት፣ የተከበራችሁ እግዚአብሔር ቤተሰቦች ከቅሩም ከቅርብም ከሩቅም መጥታችሁ በዚህ በቅድስና ቦታው ተሰባስባችሁ የእግዚአብሔርን ድምፅ የመላእክትን ምስጋና ለመስማት የተዘጋጃችሁ ያበቃችሁ በክርስቶስ ክርስቶሳውያን በወልድ ቤተክርስቲያን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑለ ባሕርይ አምላካችን መድኃኒታችን ኢየሱስ ክርስቶስ ጨለማውን በብርሃን ተክቶ ይልቁንም ክረምቱን ወደ በጋው አሸጋግሮ ለዚህ ያደረሰን አምላካችን ክብር ምስጋና ይግባው። እንኳን ለ2018 ዘመነ ማርቆስ በሰላም በጤና በሕይወት አሸጋገራችሁ አሸጋገረ። እንኳን አደረሳችሁ። ኩሉ ማዕበልከ ወሞገድከ እንተ ማዕቤ ሀለፈ። ማዕበሉንም ሞገዱንም ንውታውንም ሁሉንም ነገር አሳልፎ ለዚህ ያደረሰን ለዚህ ያበቃን ያገናኝንም የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። እሺ፣ አጠር አድርጌ ለመሄድ እሞክራለሁ። ባሕረ ሀሳብ ሰፊ ነው፣ ብዙ ነው። እንግዲህ ከመጣሁት በተቻለ መጠን የምንጠቀምበትን ትኩረት ማድረግ ወደዚያ ለመሄድ እሞክራለሁ። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብል በሕልውና ይህን ዓለም በመፍጠር በአገዛዝ በስልጣን አንድ አምላክ በማለት ባሕረ ሀሳብን ማሰብ ማውጣት ወይም መናገር እጀምራለሁ። ባሕረ ሀሳብ ማለት ቁጥር ያለው ዘመን ማለት ነው። ብዙ ቁጥር ያለው በብዙ ቁጥር የታጀበ ቁጥሩም እጅግ በጣም ብዙ የሆነ ዓለም ከተፈጠረ ጀምሮ እስከ መጨረሻው ድረስ በቁጥር የሚገኝ ዘመን ወይም ብዙ ቁጥር ያለው ዘመን ማለት ነው። ይህንን ማን ተናግሮታል ቢሉ ቅዱስ ዲሜጥሮስ ተናግሮታል። ቅዱስ ዲሜጥሮስ እርፍ አርቆ ዲግ ታጥቆ የሚኖር ንጹሕ ገበሬ ነበር። በግብርና ወቅት ሳለ ምንም እንኳን የቤተሰብ ፈቃድ ሆኖ ከሥጋ ዘመዶቹ አንዷን አላውያን የበዙበት ስለነበረ ያጋቡትም፣ ነገር ግን 48 ዘመን ያህል ድረስ እርሱ ወንድ እንደሆነ እሷም ሴት እንደሆነች ሳይተዋወቁ በንጽህና በቅድስና አብረው ከኖሩ በኋላ በእግዚአብሔር ፈቃድ እርሱ ሊቀ ጵጵስና እንዲሾም ተደርጓል። ከተሾመ በኋላ እግዚአብሔር ፈቅዶ ይህንን ባሕረ ሀሳብ ደርሶታል። በወቅቱ በተለያየ ምክንያት ብቃት ስለነበረው እንደ መላእክት ከመላእክት ጋር እንደ ቅዱሳንም ከቅዱሳን ጋር ሲያወድስ ሲያመሰግን ስለነበረ ሰዎች ደግሞ እንዴት ሊቀ ጳጳስ ይሆናል? እንዴት ሊቀ ጳጳስ ይሾማል? እሱ ባለትዳር ባለሕግ ሆኖ እያለ ያሉ በሐሜት ቢጎዱ መልአኩ ግለጽላቸው ብሎት እርሷ ሴት እሱ ወንድ እንደሆነ አለመተዋወቃቸውን በወቅቱ በነበረው ሁኔታ ገለጸላቸው። ነገሩን ለማሳጠር ነው። ከገለጸላቸው በኋላ ያንን ሲረዱ ሕዝቦቹ ኦ አባ ሥረይ ለነ አበሳነ እስመ ዘኢያእመርነ ገበርነ፣ አባታችን ሆይ በድለናል፣ ተጎድተናል፣ ፍታን፣ ማረን፣ ይቅር በለን ብለው ኑዛዜ በዚህ ሰዓት ተጀመረ። እሱም ይፍታ ይድግ ያንጽ ይቀድስ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ብሎ ዛሬ ካህናቱ የሚሉትን ማለት ነው። ይህንን ብሎ እግዚአብሔር ይፍታ ብሎ ከነበረው ጊዜያዊ ኃጢአት ወይም ደግሞ ጥቃቅን ኃጢአት ከምንላቸው እግዚአብሔር ይፍታ ብሎ ሐሜቱን አስወግዶላቸዋል። እነሱም ከሐሜት ነፃ ሆነዋል። እርሱም ከነበረው ከግብርናው
ወደ ከፍ ወዳለ ወደ ቅድስና ሕይወት ደርሷል፣ በቅቷል ማለት ነው። ስለዚህ ባሕረ ሐሳብን ሲደርስ ባሕረ ሐሳብን ከመድረሱ በፊት በጎ ነገር ሲያወጣ ሲያወርድ ሲያመላልስ ይኖር ነበር። ከነዚህ በጎ ነገሮች መካከል ዛሬ የምንጠቀምበትን በዓላትና አጽዋማት አሁን ስርዓት ባለው መልኩ አልነበረም የሚነገረው የሚካሄደው ማለት ነው። ለምሳሌ ዐቢይ ጾም ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስም እሑድም ጭምር ይገባ ነበረ። ትንሣኤንም እሑድ ሳይሆን ሰኞን ማክሰኞንም ይከበር ነበር። ስቅለትንም እንደዚሁ፣ ዕርገትንም እንደዚሁ በተወሰነለት አሁን ባለው ሳይሆን በዘፈቀደ ይደረግ ነበርና እነዚህ ስርዓት ቢይዙ ጥሩ ነበር ብሎ ምኞቱን ገልጿል። ምኞቱ ምን ነበረ? የቅዱስ ዲሜጥሮስ ዐቢይ ጾም እነ ነዌ፣ ጾመ ሐዋርያት እነዚህ ከሰኞ ባይወጡ ደስ ባለኝ ነበረ። ትንሣኤ፣ ጰራቅሊጦስ፣ ደብረ ዘይት፣ ሆሳዕና እነዚህ ደግሞ ከእሁድ ባይወጡ ደስ ባለኝ ነበር። ርክበ ካህናት፣ ጾመ ድኅነት እነዚህ ከሮብ ባይወጡ ደስ ባለኝ ነበር። ዕርገት ከሐሙስ ባይወጣ ደስ ባለኝ ነበር። ስቅለትም ከዓርብ ባይወጣ ቀኑን ባይለቅ ደስ ይለኝ ነበር እያለ ሲመኝ እግዚአብሔር መቼም በጎ ነገር የሻቱን መስጠት ልማዱ ባህሪው ስጦታው ነውና የእግዚአብሔር መልአክ ላከበትና የእግዚአብሔር መልአክ ለቅዱስ ዲሜጥሮስ እንዲህ ብሎ ተናገረው። ነገር በምኞት አይፈጸምም። በተግባር ሞክረህ ሰርተህ ቀምረህ አውጥተህ አውርደህ እየው ስራው እንጂ እንዲሁ በምኞት ብቻ የሚገኝ ነገር የለም ብሎ የእግዚአብሔር መልአክ ለቅዱስ ዲሜጥሮስ ይነግረዋል። ቅዱስ ዲሜጥሮስ ሲነገረው የእግዚአብሔር መልአክ ምን ነገረው? በቀን ከቀኑ 7 ሱባዔ ከሌሊቱ 23 ሱባዔ ገብተህ እየው የሚመጣልን ነገር ታገኛለህ ይለው። አሁን በቀን 7 ሱባዔ ያለው ለምን አሳነሰው? በቀን 7 ሱባዔ ያለው ለምን አሳነሰው? የቀኑ በሌሊትስ 23 ሱባዔ ያለው ለምን አበዛው? ያን እንደሆነ በቀን ስራ ይበዛበታል። የተጣላ ሲያስታርቅ፣ የታመመ ሲጠይቅ፣ የተበደለን ሲያስክስ፣ የተቀማን ሲያስመልስ ይውላል። እንደዚሁ በሌሊት ደግሞ የሌሊት ልብ ክት ስለሆነ የተከተተ ስለሆነ 23 ሱባዔ አድርጎ አብዝቶ ነግሮታል። እነዚህንም እያንዳንዳቸውን በሰባት እንዲያበዛና ውጤታቸውን ያማረና የባሕረ ሐሳብ መጥረጊያ መንገዶች እንደሚያገኝ ነግሮታል። ይሄ ማለት 23ቱንም የሌሊቱን ሱባዔ በሰባት እንዲያበዛ፣ ሰባቱንም የቀኑ ሱባዔ በሰባት እንዲያበዛና ቀጣይ ያሉትን ደግሞ እንዲህ ብሎ ነግሮታል። 23ቱን በሰባት ስታበዛው አሁን ሂሳቡን አብረን እንተጋገዛለን ማለት ነው። ሞባይላችሁን አውጡ። አሁን ሞባይል ይፈቀዳል። 23ቱን በሰባት ስታበዛው 161 ይሆናል አለ። 161ን በቀጥታ ለ30 ስትገድፉት በባሕረ ሐሳብ ግድፈት ነው የሚባለው፣ በግደት ነው የሚባለው። በእኛ ቋንቋ ደግሞ በዚህ ቋንቋ ማካፈል ማለት ነው። 161ን ለ30 ስናካፍለው ስንት ይመጣል? 5 ይመጣል። ወይም በ5 30 ገድፈህ ተራፊውን 11 ታገኛለህና 11 አበቅቴ በለው አለ። አበቅቴ አሁን ዋና መሰረታችን አበቅቴና መጥቅ የሚባሉት ናቸው። እንዴት እንደተገኙ ነው እነዚህን አሁን እያንባቸው ያለን ማለት ነው። ስለዚህ 161ን ለ30 ስናካፍል ቁርጥራጮቹ ተመልሰው በ30 ሲካፈሉ ነው ከነጥብ ወዲህ ያሉት 11 የሚመጡትና 11 ይቀራልና ይህንን 11 አበቅቴ በለው አለ። ይሄ አበቅቴ ማለት ጥንተ አበቅቴ ወይም ቤት መሰረት ማለት ነው። የማይናወጥ በየዓመቱ አበቅቴ ቢለያየ ነገር ግን የራሱ የአበቅቴ ቁጥር 11 ነው ማለት ነው። ይሄ አይለቅም መቼም ቢሆን ማለት ነው። ቀጣይ የቀኑ ሱባዔ 7ቱን ሱባዔ መልሰ በ7 አሁንም አብዛው አለ። ያንን በ7 መልሶ ሲያበዛው 7 ጊዜ 7 ስንት ነው? 49 ይሆናል ማለት ነው። በአንድ 30 ሲገደል ወይም ለ30 ሲካፈል ስንት ይሆናል? ስንት ይቀራል? 18 ይቀራል። ይህ 19 ይቀራል። 19 ይቀራል ማለት ነው። 49 ነበረ 30 ስንጥል ስንቀንስ
19 ይቀራል። ይሄን ጥንተ መጥቅ በለው። አሁን አበቅቴና መጥቅ ጥንተ ቁጥራቸውን አገኙ። የአበቅቴ ቁጥር ጥንተ ቁጥሩ 11 ነው። የመጥቅ ቁጥር ጥንተ ቁጥሩ 19 ነው ማለት ነው። አሁን አበቅቴ ማለት ምን ማለት ነው? መጥቅ ማለት ምን ማለት ነው የሚለውን ስናይ አበቅቴ ማለት ከሌሎቹ ከሚመለከታቸው ጋር ተደምሮ የሌሊቱን ሌሊት ስንት እንዳደረ አሁን በእኛ በዓለም የምናውቀው ሌሊት 12 ሰዓት ቀን 12 ሰዓት እንደሆነ ነው። ግን አይደለም። ቤተክርስቲያን ምን ያህል ሳይንሱ ቀድማ እንደሄደች አሁን ለዚህ የዚህ ሀገር ፀሐይ አገባብና አወጣጥ እንደየወቅቱ የቤተክርስቲያን አቆጣጠር ነው። ይገርማቸዋል። ኤግዛክትሊ ፀሐይ ገብቶ ፀሐይ እስከሚወጣ ድረስ የቤተክርስቲያን አቆጣጠር ትክክለኛው ነው። አንዳንድ ጊዜ አሁን በታኅሳስ ላይ ስናየው ሌሊቱ 9 ሰዓት ይሆናል፣ ቀኑ 15 ሰዓት ይሆናል። በሚያዝያ ያየን እንደሆነ ቀኑ 15 ሰዓት ይሆናል፣ ሌሊቱ 9 ሰዓት ይሆናል ማለት ነው። በተቃራኒ ይሄ የቤተክርስቲያን አቆጣጠር ነው። ይህንን በተግባር እዚህ ሀገር ላይ እናየዋለን ማለት ነው። ፀሐይ የሚገባበትና የሚወጣበት ቀድሞ በመግባትና ዘግይቶ በመውጣት ማለት ነው። ስለዚህ ይሄ አበቅቴ ሌሊቱ ስንት እንዳደረ የሚነግረን ነው። ሕጸጽ ይባላል ወይም አጽሖት ይባላል። ከዚህ ጋር ይደመርና ወይም ደግሞ ሌላ ከዚህ ከዕለቱ ጋር ዛሬ ስንት ነው ከሱ ጋር ተደምሮ ሌሊቱ ስንት እንዳደረ የምናገኝበት ስፍረ ሌሊት ማስገኛ ነው ማለት ነው አበቅቴ። መጥቅ ደግሞ መጥቅ ማለት ጸዋዒ አስተጋባሪ ማለት ነው። ጠሪ ሰብሳቢ። መጥቅ ማለት በቁሙ ደወል ነው። ደወል ማለት እዚህኛ በትንሿ የምንደውላት ሳይሆን ደወል ሳይሆን በሀገራችን ታያላቸው ትልልቅ ደወል አሉ። አሁን ከካቴድራሎቹ ጀምሮ በጣም ትልልቅ ደወል አሉ። በሙሉ ከተማው የሚያሰማ በውጭ ሆኖ የሚደወል እሱ የተለያዩ የደወል አይነቶች አሉ። ለምሳሌ የአደጋ ደወል አለ፣ የአገልግሎት ደወል አለ። በአገልግሎት እንኳን የሌሊቱ ደወል ቁጥር ለብቻ ነው። የማታው ደወል ቁጥር የዋዜማ ቁጥር ለብቻ ነው። እንደዚሁም በገዳም ደግሞ አባቶች የጸሎት ጊዜ የሚደውልበት አለ፣ የመመገቢያ ጊዜ የሚደውልበት አለ፣ የስራ ጊዜ የሚደውልበት አለ። ይሄ ሁሉ በስልክ ሳይሆን አባቶቻችን የሚገናኙት በዚህ በደወል ነው። በቤተክርስቲያን ይሄንን አውቆ በሀገር ቤት ለምሳሌ ቤተክርስቲያን የሆነ ኢመርጀንሲ ነገር ቢመጣ ቶሎ ተሰብሰቡ ለማለት የሆነ የአደጋ ደወል የማያቋርጥ ረዘም ያለ ደወል ይደወላል። በዚያን ሰዓት ሰው ግድር ብሎ ቤተክርስቲያን ሄድና ችግሩን ይፈታል ማለት ነው። እንዲህ አይነት ስለሆነ መጥቅ ማለት ህዝበ ክርስቲያኑን ደወል እንደሚሰበስበው ሁሉ በውስጡ ያሉትን አጽዋማትና በዓላትን ሰብስቦ የያዘ ነው ማለት ነው። መጥቅ ማለት በዚህ በዘመናዊ አጠራር አምና የተናገርኩት ይመስለኛል ሊንክ ማለት ነው። አይማን የሆነ ሊንክ www ወይም ደግሞ የሆነ ነገር ብላችሁ ስትነኩት በውስጡ ዶክመንቶችንና የምትፈልጓቸው ነገሮች እንደምታገኙ መጥቅ የአጽዋማትን የበዓላትን ዝርዝር ሁኔታ ካስፈለገ ዘመን ከተቆጠረ ጀምሮ ዘመን እስከሚፈጸም ድረስ ማወቅ ይቻላል በዚህ ሊንክ ወይም ደግሞ በዚህ አቆጣጠር ማለት ነው። ስለዚህ አሁን ጥንተ መጥቅዕንና ጥንተ አበቅተውን ቁጥሮቹን ያዝን ማለት ነው። አሁንም ያዙልኝ እንዳትለቁ ማለት ነው። አሁን ባለንበት ዘመን በዚህ ሰዓት እነሆ ዓለም ከተፈጠረ ዘመን ከተቆጠረ 7518 ዘመን ሆነ ይሏል በዘመን ማርቆስ። ዓለም ከተፈጠረ ዘመን ከተቆጠረ 7518 ዘመን ሆነ ይሏል በዘመን ማርቆስ። አሁን ላይ ያለንበት ማለት ነው። እንግዲህ ዓለም ስንት ሺህ ነው ብላ ቤተክርስቲያን የምታስተምረው 8000። አሁን ሊያልቅ ስንት ቀን ቀረው ወይም ደግሞ ስንት ዘመን ቀረው? ቀንሱ። እሺ ተው። አሁን ከዚህ ቀጥሎ ወደ ምንድን ነው የምንሄደው? ቅዱስ ዲሜጥሮስ አጽዋማትን ሲያወጣ በዓላትን ሲያወጣ እንዴት አድርጎ መውጣት እንዳለበት ተነግሮታል። ተነግሮት በደረሰው ድርሰት መሰረት የዘመኑን አወጣት እንዴት ነው የምናገኘው? አሁን ቅድም የነገርኳችሁ መላው የ7518 ዘመን ክርስቶስ ከመወለዱ በፊት ያለው እንደሚታወቀው 5500 ዘመን ነው። ክርስቶስ ከተወለደ በኋላ ደግሞ 2018 ነው። ይህም የመጀመሪያው ዓመተ ፍዳ፣ ዓመተ ኩነኔ፣ ዓመተ መርገም እየተባለ ክርስቶስ ሳይወለድ በፊት ይጠራ የነበረ ነው። አሁን ክብር ምስጋና ይግባውና ዓመተ ምሕረት፣ ዓመተ ስጋዌ ስጋን የለበሰበት ዘመን፣ የምሕረት ዘመን፣ የይቅርታ ዘመን እያልን የምንጠራው ይሄ 2018 ነው። ይሄ
ሁለተኛው ነው። ሶስተኛውና ቤተክርስቲያናችን አባባልና አጠራር እምነት መላው 7518 ዘመን ዓመተ ዓለም ይባላል። ዓመተ ዓለም የሚጠራው ደግሞ በሳይንሱ ወይም ደግሞ በሌሎች የሚጠሩት ዓመተ ዓለም የሚሉት የመጀመሪያው ኦሪቱን ዘመን ነው። ቤተክርስቲያን ግን ዓለም ከተፈጠረ ዘመን ከተቆጠረ በላ ያለውን ዘመን ነው ዓመተ ዓለም የምትለው ከፍላ በሶስት ማለት ነው። የመጀመሪያው ዓመተ ፍዳ ዓመተ ኩነኔ ነው። የሁለተኛው ዓመተ ምሕረት ነው። መላው ግን ዓመተ ዓለም ይባላል። ስለዚህ አሁን እነዚህን ቅድም ካልኳቸው ከአበቅትና መጥቅ ወደ ከመሄዳችን በፊት እንዲጠቀምባቸው የተሰጠው በመንፈስ ቅዱስ የተገለጸለት 7 አዕዋዳት አሉ። 7 አዕዋዳት ማለት ለምሳሌ ስማቸው አውደ ዕለት፣ አውደ ወር፣ አውደ ዓመት፣ አውደ ፀሐይ፣ አውደ አበቅቴ፣ አውደ ቀመር፣ አውደ ማኅተም የሚባሉ ናቸው። እኛ ለጊዜው 3ቱን እናያቸዋለን፣ ይበቁናል። አውደ ዕለት ማለት ዛሬ እሑድ ነው፣ ነገ ሰኞ ነው። ዕለታትን ነው አውደ ዕለት ማለት በ7 ቀን ዙሪያ የሚመጣ ዕለት ነው። እነዚህ ዕለታት ማንን ያስገኛሉ? በ7 የተመላለሱ ወርህን ያስገኛሉ፣ ወይም ደግሞ ወርን ያስገኛሉ ማለት ነው። ቀጥሎ አውደ ወር የምንለው በ30 የሚመላለስ በ30 እየተመላለሰ ዙሮ የሚመጣ ዓመትን የሚያስገኝ ነው ማለት ነው። አውደ ዓመት የምንለው ደግሞ እንደዚሁ በአንድ ዓመት ወይም በ12 ወር ዙሮ የሚመጣ አውድ ማለት ዙር ነው፣ ወይም ራውንድ አባውት ነው ምንድነው? እንደዚያ ክብ ማለት ነው፣ ዙሮ የሚገጥም ማለት ነው። እና ዓመቱ ወይም ደግሞ አውደ ዓመት የምንለው እንደዚሁ በአንድ ዓመት ዙሮ የሚመጣ ዙሮ መጥቶ ሌሎች ዘመናትን ከዓመት ወደ ዓመት ያሸጋገረ ሌሎች ዘመናትን የሚያስገኝ ነው ማለት ነው። እነዚህን ካል ሌሎች ደግሞ የምንጠቀምባቸው እጅግ ወሳኝ ነገሮች አሉ። አሁን ወደ ቁጥር ልገባ ነው። አብይ ቀመር፣ ማዕከላዊ ቀመር፣ ንዑስ ቀመር የሚባሉ እነዚህ እንደ አበቅተውና እንደመጥቁ የየራሳቸው ቁጥር አላቸው። የማይነቃነቅ የማይናወጥ ለራሳቸው ጊቭን የሆነ የተሰጡ የራሳቸው ቁጥር አላቸው። ስለዚህ ከአብይ ቀመር ስንጀምር የአብይ ቀመር ቁጥር 532 ነው። ይሄ የራሱ ነው፣ ኮመን ቁጥሩ ነው። የማዕከላዊ ቁጥር 76 ነው፣ የራሱ ነው፣ አይቀነስም አይጨመርም። የንዑስ ቀመር ቁጥር 19 ነው። እነዚህን ያዙልኝ። አሁን ዘመኑ ማለት እንደሆነ አሁን በዓላቱና አጽዋማቱ በዚህ ዘመን መቼ እንደሚገቡ ማወቂያ መንገዶች እነዚህ ናቸው። ማወቂያ መንገዶች እነዚህ ናቸው። እንዴት አድርገን ወደሚለው እንሄድበት። በሁሉም እያካፈልን እየደመርን እየቀነስን እያባዛን ማግኘት እንችላለን። ለጊዜው ግን እኛ የምንጠቀምበት አንዱን ብቻ ይሆናል ማለት ነው። እስኪ በትልቁ ቁጥር እንጀምራለን። አሁን ምን ማድረግ ይኖርብናል? 7518 ነው አይደል ዘመኑ ያለው። እያሰባችሁ ነው ወይስ እያቀላፋችሁ እንደሆነ? 7518 ዘመንን ለ532 አካፍሉት፣ ለአብይ ቀመር ማለት ነው። ስናካፍለው 7518 ዘመን ለ532 ስናካፍለው ስንት ይመጣል? 14 ይደርሰውና 70 ይተርፋል። 70 ይተርፋል። ላይመጣላችሁ ይችላል። 70 እንዴት 70 መጣ የሚለው ሌላ ራሱን የቻለ ካልኩሌሽን አለው። ካልሆነ ግን ቅድም እንዳልኳቸው ከነጥብ ወዲህ ያሉትን ቁርጥራጮቹን ስታበዟቸው በ532 መልሳችሁ ስታበዟቸው 70 ያስመጣሉ። ስለዚህ እያንዳንዷ በባሕረ ሐሳብ ሕግ እያንዳንዷ ዋጋ አላት። ያቺን ተሸራርፋ ጳጉሜንን ጭምር የምታስገኝልን ማለት ነው። ስለዚህ 14 ይደርሳቸውና 70 ይደርሳል። 70ውን ደግሞ ከ3ቱ ቀመር ለአንዱ አሁን ማካፈል አለበት ማለት ነው። አሁን ለ532 አይችልም 70 ነውና፣ ለ76ቱም አይችልም ተካፋዩ አናሳ ነውና። ስለዚህ ለማን ማካፈል አለብን? ለንዑስ ቁጥሩ ለ19 ማካፈል አለብን ማለት ነው። 70ን ለ19 ስናካፍል ስንት ይቀራል? ስንት ይደርሰዋል? 3 ይደርስና ቀሪው 13 ይሆናል ማለት ነው። ጊዜ ለማሳጠር ማብዛት ከፈለጋችሁ ያልኳችሁ ከነጥብ ወዲህ ያለው ዋናው ቁጥር ትታችሁ ቁጥራችሁ መልሶ በተካፋዩ ማብዛት ነው። ስለዚህ 3 ይደርሰውና 13 ይቀራል ማለት ነው። አሁን የባሕረ ሐሳብ ብዙ አዋጆች አሉት። አንዱ አዋጅ አይትጣደ ለዘመን የሚል ነው። አንዷን ለዘመን አስቀሪና ከተረፈው ከ13ቱ ላይ አንዷን እንቀንሳለን። አንዷን ስንቀንስ ስንት ሆነ ማለት ነው? 12 ማለት ነው። ከ13ቱ አንዷን ስንቀንስ
12 ወንበር ከ13ቱ አንዷን ስንቀንስ 12 ይቀራል። 12ቱ የ2018 ወንበር ተገኘ ማለት ነው። አሁን ተደላደር ልንደረደር ነው ወደ ቀጣዩ ቁጥር ማለት ነው። 12 ወንበር ወጣ እንላለን በ2018 በዘመነ ማርቆስ ማለት ነው። አሁን ቅድም ያሰላናቸው አበቅቴና መጥቅዕን የዘመኑን ደግሞ የቅድም የራሳቸው የተፈጥሮ የተሰጣቸው የማይነቃነቅ ቁጥር ነው። ለአበቅቴ 11 ለመጥቅዕ 19 የተሰጣቸው የነበረው ማለት ነው። አሁን ዘመኑ በዚህ ወቅት አበቅቴ ስንት ነው፣ መጥቅዕ ስንት ነው ለማለት በመጀመሪያ ወንበሩን ማግኘት ነበረብን። ወንበሩን አገኘን። እንዴት እንደተገኘ ያው መጣ ነበር። አሁን እስኪ አበቅቴውን እናስብ። ወንበሩን በአበቅቴ አብዝቶ በጥንተ አበቅቴ አብዝቶ የዘንድሮውን አበቅቴ ማግኘት ይቻላል። ወንበሩን በጥንተ መጥቅዕ አብዝቶ በጥንተ መጥቅዕ አብዝቶ የዘንድሮውን መጥቅዕ ማግኘት ይቻላል ማለት ነው። አሁን አበቅቴውን ነው። ወንበሩ ስንት ነው? 12። አበቅቴው ስንት ነው? አብዙት እስኪ 12ን በ11 ስታብዙት ስንት ይሆናል? 132 ነው። በጋራ ሳብቅ ግን ጊዜ የሚከፈለው ለ30 ስለሆነ ወይም በ30 መግለጽ ስለሆነ 132ቱ ለ30 ስናካፍል ስንት ይሆናል? 4 የሆነና 12 ይቀርባል። 12ቱ የዘንድሮ የ2018 አበቅቴ ነው ማለት ነው። 12ቱ አሁን አበቅቴን አገኘን። አበቅቴ ለምን እንደሚጠቀምበት ነግራቸዋለሁ። ስፍረ ሌሊትን የምናገኝበት ነው። በኋላ ላይ እንመጣለን። ካህናቱ ሲያሰርቁ በየቀኑ ጸሎት ማድረጋቸው በፊት አገልግሎት ከመጀመሩ በፊት ይሄ አስርቆቱ ተደርጎ ነው። ያለ አስርቆት ምንም አገልግሎት አይጀመርም ምንም ይሆን። ስለዚህ ሌሊቱ ከቀኑ ጋር ከህጸጹ ጋር ተደምሮ የምናገኘው ማለት ነው። ወደ መጥቅዕ እንሂድ። መጥቅዕ ጥንተ መጥቅዕ ስንት ነበር? 19 ሲባዛ ወንበሩ ስንት ነው? 12 ስንት ነው? 19 በ12 ወይም 12 በ19 ሲባዛ ስንት ይሆናል? 228 ይሆናል ማለት ነው። እንደመጣንበት 228ን ለ30 ስናካፈል ስንት ይደርሳል? 7 ይደርሳል። 7 ይደርስና 18 ይቀራል። 18ቱ የ2018 በዘመነ ማርቆስ መጥቅዕ ሆኖ የሚባጅ ማለት ነው። አሁን መጥቅዕ እዚህ ላይ ምንድነው? አንድ ሌላው አዋጅ አለ። መጥቅዕ ቢያንስ አበቅቴ ቢበዛ ሁልጊዜም 30 ናቸው። ወይም አበቅቴ ቢበዛ መጥቅዕ ቢያንስ ሁልጊዜም 30 ናቸው። የሁለቱ ድምር ቁጥር ከ30 አይወርድም፣ ከ30 አይበልጥም። ይሰማል? አገር ቤት ነው እንዲህ ያለ ነው። መብራት ጠፍቶ እንደሆነ እሺ። አሁን የአበቅቴና የመጥቅዕ ድምር ቁጥር ምንጊዜም 30 መውላት አለበትና አሁን የ2018 መጥቅዕ ቁጥር ስንት ነው ብለናል? 18። አበቅቴ ስንት ነው ብለናል? 12 እና 18 ስንት ነው? 30። ከ30 አያንሱ፣ ከ30 አይበልጡም። ሁለቱ ድምር 30 ሆኖ ይባጃል። አሁን መጥቅዕ ካገኘን ዘንዳ በማምጃ ሀመር የሚባል አለና እሱን ማግኘት አለብን ደግሞ ማለት ነው። ቅድም በወንበሩ ላይ ተነስተን መጥቅዕንም አበቅቴንም እንዳገኘነው ማለት ነው። መጥቅዕ የመጥቅዕ ቁጥሩ አሁን ሌላ አዋጅ አለ። መጥቅዕ ከ13 በታች ነው ቁጥሩ ካነሰ ጥቅምት ላይ ይሆናል ማለት ነው። መጥቅዕ 14ን አይነካም። መጥቅዕ ከ15 በላይ ከሆነ መስከረም ላይ ይሆናል ማለት ነው አዋጁ። መጥቅዕ ቢያንስ ጥቅምት እንዳስ፣ መጥቅዕ ከበዛ መስከረም ግዛ ይላል። መስከረም ውስጥ ፈልግ ማለት ነው። ስለዚህ በአዋጁ መሰረት የመጥቅዕ ቁጥር ስንት ነው? 18 ነው አይደል? በስቷልና ጥቅምት አንድን መስከረም ውስጥ ነው የምንፈልገው ማለት ነው። ይህ ማለት 18 ቀን የሚውልበት ቀን መቼ ነው? መስከረም ማለት ነው። ዛሬ መቼ ነው ቅዱስ ዮሐንስ የማተው? ሐሙስ ማለት ሐሙስ አሁን 18 ነው የምናገኘው። ሐሙስ ለሐሙስ 8፣ ሐሙስ ለሐሙስ 15፣ ዓርብ 16፣ ቅዳሜ 14፣ እሑድ 18 የሚውለው
ከመስቀሉ በነገታው እሑድ ቀን ነው ማለት ነው አይደል? አሁን 18 ላይ ከዋለ የዕለቱን ተውሳክ ከዘመኑ መጥቅ ጋር መደመር አለብን ማለት ነው። የዕለታት ተውሳክ ሁሉ ዕለታት ተውሳክ አላቸው። ተውሳካቸው የሚጀምረው በቅዳሜ ነው። የቅዳሜ ተውሳክ ቁጥሩ 8 ነው። የእሑድ ተውሳክ ቁጥሩ 7 ነው። የሰኞ ተውሳክ ቁጥሩ 6 ነው። የማክሰኞ ተውሳክ ቁጥሩ 5 ነው። የረቡዕ ተውሳክ ቁጥሩ 4 ነው። የሐሙስ ተውሳክ ቁጥሩ 3 ነው። የዓርብ ተውሳክ ቁጥር 2 ነው። ስለዚህ ማን ላይ ነው ያለው ብለናል? እሑድ ላይ። የእሑድ ተውሳክ ስንት ነው ብለናል? 7 እና 18 25 ይሆናል ማለት ነው። አሁን መባጃ ሐመር የሚባለውን አገኘ። መባጃ ሐመር ማለት መሸጋገሪያ ማለት ነው። መባጃ ማለት ደግሞ ሆኖ የሚባጅ ዓመቱን በሙሉ ይሄ ቁጥር ሆኖ የሚባጅ ወይም ደግሞ ሆኖ የሚሰነብት የሚከርም ማለት ነው። ይሄ ነው ማለት ነው። መባጃ ሐመርን አገኘን ማለት ነው። አሁን መባጃ ሐመርን አገኘን ማለት በሌላ አነጋገር ነነዌ እንደ ሌሎቹ አጽዋማትና በዓላት የራሷ መጠቀሚያ ወይም ደግሞ ቁጥር ስለሌላ በመባጃ ሐመሩ ትወጣለች ማለት ነው። ተውሳክ ስለሌላት ማለት ነው። ስለዚህ አሁን ወደ አጽዋማትና ወደ በዓላት አወጣጥ እንሄዳለን ማለት ነው። 25 ያዙልን። 25 አሁን ቋሚ ነው። ለሌሎቹም በሙሉ ይሄ ነው የሚሰራው። ልክ እንደ ቅድሙ እንደ አበቅቴው ወይም እንደ መጥቁ ወይም እንደ ወንበሩ በጣም ወሳኝ ነገር አሁን ደርሰንበታል። 25 ነው ለቀጣዩ የሚያሸጋግረን ማለት ነው። ስለዚህ 25 ማለት በቀጥታ ነነዌ የምትገባበት ቀን ነው ማለት ነው። እንዲሁ ሲታይ ጥር 25 እንደምትገባ ይታወቃል። ለምን የካቲት 25 ልትገባ ትችላለች ብለን አንችልም። እያረግና እየወረድ ይገድባታል ማለት ነው። ወደ ታች ማትመጣም ወደ ላይ ማትመጣም በመካከል ነው የምትገኘውና 25 ቀን መቼ ሊገጥማት ይችላል ብለን ካሰብ ጥር ውስጥ ያለው ብቻ ነው እሷን የሚመለከተው 25 ማለት ነው። ስለዚህ መስከረም ሐሙስ ይመጣል። ጥቅምት መቼ ይመጣል? እንተጋገዝ ቅዳሜ ይመጣል። ህዳር ሰኞ ይመጣል። ታኅሳስ ረቡዕ ይመጣል። ጥር ዓርብ ይመጣል። ዓርብ ለዓርብ 8 ዓርብ ለዓርብ 15 ዓርብ ለዓርብ 22 ዓርብ ለዓርብ 22 ቅዳሜ 23 እሑድ 24 ሰኞ 25 ጥር 25 ቀን በ2018 ዘመነ ማርቆስ ነነዌ ትገባለች ማለት ነው። ጥር 25 ቀን ሰኞ ቀን ማለት ነው። ልክ ነው? እሺ። አሁን ከዚህ ቀጥሎ ነነዌ የራሷ ቁጥር ስለሌላት በዚህ በ25 ገብታለች። አሁን ይህንን ዋና አድርገን ከሌሎቹ የየራሳቸው ተውሳኮች ጋር እየደመርን እናገኛለን ሌሎችን ማለት ነው። የአጽዋማትና የበዓላት ተውሳክ በዐቢይ ጾም ይጀምራል። የየራሳቸው ቁጥር አላቸው። የዐቢይ ጾም ተውሳክ 14 ነው። የደብረ ዘይት ተውሳክ 11 ነው። የሆሳዕና ተውሳክ 2 ነው። የስቅለት ተውሳክ 7 ነው። የትንሣኤ ተውሳክ 9 ነው። የርክበ ካህናት ተውሳክ 3 ነው። የዕርገት ተውሳክ 18 ነው። የጰራቅሊጦስ ተውሳክ 28 ነው። የጾመ ሐዋርያት ተውሳክ 29 ነው። የጾመ ድነት ተውሳክ 1 ነው። ስለዚህ ከ25 ጋር እነዚህን እየደመሩ መቼ እንደሚሆን ያው እንተጋገዝ እናገኛቸዋለን ማለት ነው። እሺ የዐቢይ ጾም ተውሳክ 14 ነው ብለናል። 14 እና 25 39 በባሕር ሐሳብ ሕግ 30 ስንገድል ስንት እናገኛለን? 9። እሺ ጥር የባተው መቼ ነበር? ዓርብ ነው። ዓርብ የባተው መቼ ይመጣል? በቀጣዩ እሑድ አይደል? የካቲት እሑድ ይመጣል። እሑድ ለእሑድ 8 ሰኞ 9 የካቲት 9 ቀን ማን ይገባል? ዐቢይ ጾም ይገባል ማለት ነው። 2018 ልብ በሉ። እሺ ቀጣዩ ተውሳክ ማን ነው? የደብረ ዘይት ተውሳክ 11 ነው። 11 እና 25 36 ይሆናል ማለት ነው። እሺ 30ውን ገድፍና 6ቱን እንይዛለን ማለት ነው። የካቲት መቼ ነበር የባተው? እሑድ። እሺ መጋቢት መቼ ይመጣል? ማክሰኞ 1 ረቡዕ 2 ሐሙስ 3 ዓርብ 4 ቅዳሜ 5 እሑድ 6 ደብረ ዘይት እሑድ ስለሚያወጣ መጋቢት 6 ቀን ደብረ ዘይት ይውላል ማለት ነው። እሺ ቀጣዩ ሆሳዕና ነው። የሆሳዕና ተውሳክ ስንት ነው? 2 እና 25 27 ማለት ነው።
እሺ መጋቢት በሸኔራቶ ነውና ማክሰኞ አይደል? ማክሰኞ 8 ማክሰኞ ለማክሰኞ 15 ማክሰኞ 22 ረቡዕ 23 ሐሙስ 24 ዓርብ 25 ቅዳሜ 26 እሑድ 27 ሆሳዕና ቅድም እንዳልነው ከእሑድ ስለሚያወጣ መጋቢት 27 ቀን ይመጣል ማለት ነው። ሆሳዕና ይውላል ማለት ነው። ስቅለት የስቅለት ተውሳክ 7 ነው። 7 እና 25 አቤት 32 30 ገድፍና ሁለትን ይዛል ማለት ነው። አሁን መጋቢት ቅድም የባተው መቼ ነበረ? እሑድ ወደ ሚያዝያ መሸጋገር አለብን። ማክሰኞ ነበር የባተው ይቅርታ። ከማክሰኞ ሐሙስ ይመጣል። ሐሙስ 1 ዓርብ 2 ሚያዝያ 2 ቀን ስቅለት ይሆናል ማለት ነው። የትንሣኤ ተውሳክ 9 ነው። 9 እና 25 ስንት ይሆናል? 34 ይሆናል። 30 ገድፍና 4 ይዛለን ማለት ነው። ሚያዝያ ሐሙስ 1 ይባታል። ሐሙስ 1 ዓርብ 2 ቅዳሜ 3 እሑድ 4 ሚያዝያ 4 ቀን ትንሣኤ ይውላል ማለት ነው። የርዕበ ካህናት ተውሳክ 3 ነው። 3 እና 25 28 ይሆናል። እሺ አሁንም ሚያዝያ ውስጥ ነው የምንኖረው። ሚያዝያ ሐሙስ ለሐሙስ አለ ሚያዝያ ሐሙስ አገራሰ ሐሙስ ለሐሙስ 8 ሐሙስ ለሐሙስ 15 ሐሙስ ለሐሙስ 22 ዓርብ 23 ቅዳሜ 24 አይደለም ሚያዝያ ሐሙስ ይመጣል አይደል? የርዕበ ካህናትን ነው የፈለግን ያለው የርዕበ ካህናት ነው እየፈለግን ያለው። የርዕበ ካህናት ተውሳክ 3 ነው። 3 እና 25 28 ይሆናል። እሺ ሚያዝያ ሐሙስ ነው። ሐሙስ ለሐሙስ 8 ሐሙስ ለሐሙስ 15 ሐሙስ ለሐሙስ 22 ዓርብ 23 ቅዳሜ 24 እሑድ 25 ሰኞ 26 ማክሰኞ 27 ረቡዕ 28 ልክ ነው። ርዕበ ካህናት ከሮብ ስለማይወጣ ሚያዝያ 28 ቀን ረቡዕ ቀን ርዕበ ካህናት ወይም ሲኖዶስ የሚሰበሰብበት ማለት ነው። ርዕበ ካህናት ሚያዝያ 28 ይውላል ማለት ነው። የዕርገት ተውሳክ 18 ነው። 18 እና 25 43 ማለት ነው። 33 ገድፍ ስንት እናገኛለን? 13 ቁጥር እናገኛለን ማለት ነው። ሚያዝያ ሐሙስ ነበር የባተው። አሁን ወደ ግንቦት መሸጋገር አለብን። ግንቦት መቼ ይውጣል? ቅዳሜ 13 ነው የምናገኘው አይደል? ቅዳሜ ለቅዳሜ 8 እሑድ 9 ሰኞ 10 ማክሰኞ 11 ረቡዕ 12 ሐሙስ 13 ዕርገት ሐሙስ 13 ከሐሙስ ስለሚያወጣ ማለት ነው። ሐሙስ 13 ልክ ነው። ዕርገት ግንቦት ዕርገት ግንቦት 13 ይውላል ማለት ነው። ቀጣዩ የጰራቅሊጦስ ተውሳክ ስንት ነበረ? 28 እና 25 53 ከ53ቱ 33 ገድፍ ስንት ይቀራል? 23 ይቀራል ማለት ነው። ግንቦት መቼ ነው የባተው ብለናል? ቅዳሜ አይደል? ቅዳሜ ለቅዳሜ 8 ቅዳሜ ለቅዳሜ 15 ቅዳሜ ለቅዳሜ 22 እሑድ 23 ጰራቅሊጦስ እሑድ 23 ይውላል ማለት ነው። የጾመ ሐዋርያት ተውሳክ 29 ነው። 29 እና 25 ስንት ይሆናል? 24 ይሆናል። 33 ገድፍ 54 ይሆናል። 33 ገድፍ 24 እናገኛለን። ስለዚህ ቅዳሜ ለቅዳሜ 8 ቅዳሜ ለቅዳሜ 15 ቅዳሜ ለቅዳሜ 22 እሑድ 23 ሰኞ በጰራቅሊጦስ በነገታው 24 ጾመ ሐዋርያት ይገባል ማለት ነው። ግንቦት 24 ጾመ ሐዋርያት ይገባል ማለት ነው። ዘንድሮ ትንሽ ጫን ይላል። ከአብይ ጾም ጋር እኩል ይሆናል ማለት ነው። ጾም የጾመ ድነት ተውሳክ 1 ነው። 1 እና 25 26 ነው። ሰኞ 25 ከሆነ ሰኞ 24 ከሆነ ማክሰኞ ማሳጠር ነው። ማክሰኞ 25 ረቡዕ 26 ጾመ ድነት የሚጀምረው ከሮብ ስለሆነ ሮብ ጾመ ድነት ግንቦት 26 ቀን ይውላል ማለት ነው። የ2018 ዓመተ ምህረት የአጽዋማትና የበዓላት አወጣጥ ከብዙ በጥቂቱ ከረጅም ባጭሩ ይሄንን ይመስላል ማለት ነው። አጽዋማቱና በዓላቱ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በዛቲነት ዘተነሳ በአፈ ካህን ሆሪ ወለባዊ ካህን ወዘጸሎት ወዘ አስቆት ወዘ መስዋዕት ይሄድ በእንተ ስመ እግዚአብሔር አብ ወእንተ ተስካር ወኩል ለእግዚአብሔር ኢየሱስ ክርስቶስ ወእንተ ስሙ ለመንፈስ ቅዱስ ጰራቅሊጦስ ወእንተ ስማ ለእግዚእነ ማርያም ድንግል ወላዲተ አምላክ ጸልዩ ወእንተ ዕጣን ከመ ይኩን ፍሬ ወስሙረ ጸልዩ ወእንተ ዕጣን ከመ ይኩን ሆሪ ወስሙረ ጸጋ ዘአብ ሄሮስ ወወልድ ሱታፌ ዘመንፈስ ቅዱስ ወበረከታ ለእግዚእነ ማርያም ወላዲተ አምላክ ተፋቅሮ ዘነቢያት ወዘሐዋርያት ዘጻድቃን ወሰማዕታት ወዘአበው ቀደምት ቅዱሳን ወዘትጉሃን መላእክት ወትረ ያህሉ ምስሌ ምስለ ኩልክሙ አሜን አሜን። ጸጋ ዘአብ ሄሮስ ወወልድ ሱታፌ ዘመንፈስ ቅዱስ ወበረከታ ለእግዚእነ ማርያም ወላዲተ አምላክ ተፋቅሮ ዘነቢያት ወሐዋርያት ዘጻድቃን ወሰማዕታት ወዘአበው ቀደምት ቅዱሳን ወዘትጉሃን መላእክት ወትረ ያህሉ ምስሌ ምስለ ኩልክሙ አሜን። ጸጋ ዘአብ ሄሮስ ወወልድ ሱታፌ ዘመንፈስ ቅዱስ ወበረከታ ለእግዚእነ ማርያም ወላዲተ አምላክ ተፋቅሮ ዘነቢያት ወሐዋርያት ዘጻድቃን ወሰማዕታት ወዘአበው ቀደምት ቅዱሳን ወዘትጉሃን መላእክት ወትረ ያህሉ ምስሌ ምስለ ኩልክሙ አሜን። እግዚአብሔር ያብ ወለብፁዕ ወለቅዱስ ርእሰ ሊቃነ ጳጳሳት አባ ማትያስ ወውእቱ ሊቀ ጳጳሳት አባ ዲሜጥሮስ ወኩሎሙ ሊቃነ ጳጳሳት ጳጳሳት ቅዱስ ጳጳሳት ቀሳውስት ዲያቆናት ርቱዓነ ሃይማኖት ዘጸሎተ ዘጸለዩ ዕጣነ ዘወገሩ ስማ ሰማይ ሳይቀር ማማት እግዚአብሔር ዘአብ ኃጢአት ዓለም ዘያስተሰርይ ለይኩን አሜን። እግዚአብሔር አብ ወወልድ ወመንፈስ አምላክነ ንጉሥነ ወፍቅሬ አምላክ እግዚአብሔር ሀበ በልቡ አንጸረ ባጥራይቱ ጸሎት ጸላይቱ ዘሩ ቆሰጠሩ ባለ መስቀሉ ለእግዚእነ ኢየሱስ ክርስቶስ ገሩራነ ለይኩኑ ከገሪቡ ፍጹምነ አሜን። እግዚአብሔር ያብክሙ ለክሙኒ ህዝበ ክርስቲያን ፈሪሃ ወሰላም ለኩሉ ጸጋ ረድኤቱ አሜን። እግዚአብሔር ያብ ልማቱ ወይፈኑ ሳህሉ ምሕረቱ ለምድር አሜን። እግዚአብሔር ያብ ልማቱ ወይፈኑ ሳህሉ ምሕረቱ ለምድር አሜን። እግዚአብሔር ያብ ልማቱ ወይፈኑ ሳህሉ ምሕረቱ አሜን። እነግረክሙ ኀቤከ ከመ ታምሩ ጸጋሁ ለመንፈስ ቅዱስ ወትረ ያህሉ ምስሌ ምስለ ኩልክሙ አሜን። ስብሐት ወክብር ለስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ ይእዜሰ ዘፈኒ ለዓለመ ዓሜን። የክብር ወለእግዚአብሔር በኩሉ ምድር ወዘምር ወስሙ ሀበ አምላክነ ለሰዓቱ በሉ ወለእግዚአብሔር ብሩክ ገበከ ዘለሎ ኃይልከ አሰቡ ተጠራይከ ሁላ መዘ ተሰግዶ ተገኝ ለከ ወዘም ለስበከ ነው ዘው ብሩ ለእግዚአብሔር ብሩ ብሩ ወጋረ ተሰራ ባይ ይደሰ ወተከዚ አለሁ በብር ወጀር ተሳፈረ ዘፈን ካሉ ሰላም ይሁን ወዘም ተሰራ ለታምሩ ታሉ ዘኩም ባርኩ ወዘም አምላክነ ወአጡ አስራቱ ዘአመራ ለነፍሴ ወሰይወት ወጆን ፈተር ገሬስ አማካከነ ዞነ ተከነ በፈተኑ በብሩ ወባይከነ ወሰመስገድ አምሳከ ባም ከደኑ አዛም ከሰው አሊ አልስና አለከነ ባይከራሳት ነው ወጣከነ ወሰረም ተበሩ ቤተከም ዘመባየ ወው በጻፌ ዘነበኩ ባሜ ዘበለ ከናብሪያ አመዳሪ ሰፋት ተፋዝ አሎ አሎ ወለከ ጣና መስራራየ ተሰብ ወለከ አለ ተዋቃሪ ነው ሶኒ ወንገልከም ኩልከም ወተሩ ወለጃን በተና ገብረ ላቲ ለነፍሴ ዘራይ ባሉ በዘራይ ባሉ ኩልከም በተና ገብረ ተራ አፈሩ ወዘሮ ኩልከም ታቃኑ ሶተር ያሉ ዘጋሩ ወጀበሩ ለያስፈት ቤት ተመጣለ ታቀዱ ወአጽል በከም ኩልከም ለተቀልኩ እግዚአብሔር ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ዓለም ስብሐት ለአብ አሌሉያ። በዘንዘቅ ራሳቸው ተሳታፊ በመታቸው ለዚህ አምላክን ወዳነ ኢየሱስ ክርስቶስ ዛሬም በዘመነ ቅዱስ ማርቆስ ወንጌላዊ ቡሩክ ያንሳን እስከ ዘመነ ሉቃስ ፍስሐ ዜናዊ በሰላም እግዚአብሔር አብ አሜን። ሰብአ ቤተ 50 ቤተ 50 ቤተ ኮን ዓመተ ዓለም 50 ቤተ 50 ቤተ ኮን ዓመተ ፍዳ እስራ ቤተ 18 ኮን ዓመተ ምህረት ሰነ ቀለነ ወራ መስከረም ቡሩክ ያንሳን እስከ ወራ ተቀጥ በሰላም እግዚአብሔር አብ አሜን። አሁን እናቀበቃ አስሩ ወሰዱሱ ሰርቀ ሌሊት አረቡ ሰርቀ መዓልት እስራሁ ሰርቀ መዓልት ሰርቀ ወር አሚሩ ጥንተ ዕለት ሰዱሱ ጥንተ ኦን ሰቡ ጥንተ ቀመር ዮም ኮነ በዛቲ ዕለት በተስፋ በተስፋ መንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዚእነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀሉ ኢየሱስ ክርስቶስ ወረቱ ዘከረነ መላእክቱ ጻቱ ያሳፍረን ለሰቦቱ ማካን ወአምልኮቱ ያጽናነ ለእግዚእነ ማርያም ድንግል ወላዲተ አምላክ አዲስ ጸሎተን ወሰሰ ይብሉሃ ያተረከ በመኖሩ ለእግዚእነ ለዘባላን ዘተረሰ ወንታሰነ ተጽዋ ወለዘስራ ለነ ከሳይን ወራዘነ ወለዘታገሰ ለነ ብሉሃ ያተረከ ለዘባላን ስጋው ቅዱስ ወደሞ ክቡር ወለዛጋነነ ሞታያ ተወዛዛነ እስከታቲ ሰዓት አው ወቶ ሰዓት አውቀተ ለእግዚአብሔር ወቶ ወላዲተ ድንግል መስቀሉ ክቡር የታ ቅዱስ ተስሞ እግዚአብሔር ወዘ ወግሉ ጊዜ ወግሉ ሰዓት አመጣጡ ያስጀመረን አስጀምረን ሰጠመን ያለቁን እግዚአብሔር አምላካችን ክብር ምስጋና ይግባ። ዘመኑን ዘመነ ሳይንስ ዘመነ ምሕረት ያደርግልን። ከዚህ ቀጥሎ ዘመናችን አስተዳዳሪ ባርከው ዘመኑን አውጀው ይባርኩና በዚህ የቀረቡት ባይቅዱሳት እያንዳንዱ ይጨመራል። ልክ ዝክር ሲዘከር
ዳቦ ካለ ዳቦና ከጠላው ተቀርቶ ከጸበልም ተደርጎ ይመጣና ዝክር ይዘከርና ዝክር ከተዘከረ በኋላ ከተባረከ በኋላ እፍ ከተባረከ በኋላ ወደ ዋናው ወደ ጋኑ ሄዶ ይጨመራል። ልክ እንደዚያውም እነዚህ ቅዱሳት ደግሞ ወደ ዋናው ሄዶ ይጨመሩና ዓመቱን ሙሉ የምንገለገልበት ዛሬ በተባረከው ቡራኬ ነውና እግዚአብሔር አብ ሁሉ ዓለም አምላክ ነው። ወልድ ኢየሱስ ክርስቶስ መድኃኒነ ዓለም በስሉስ ጰራቅሊጦስ እግዚአብሔር አብ ሁሉ ዓለም አምላክ ነው። ወልድ ኢየሱስ ክርስቶስ መድኃኒነ ዓለም በስሉስ ጰራቅሊጦስ ቡሩክ እግዚአብሔር አብ ሁሉ ዓለም አምላክ ነው። ቡሩክ ወልድ ኢየሱስ ክርስቶስ ዘተወልደ እምእግዚአብሔር ወወልደ ቡሩክ መንፈስ ቅዱስ ስብሐት ሩይ ኩሎ ጊዜ ኢዜኒ ወዘልፈኒ ወለዓለመ አሜን። አዋጅ አዋጅ አዋጅ! ማቴዎስ አለፈ፣ ማርቆስ ተሾመ። እልል ብላችሁ አዋጅ! ማቴዎስ አለፈ፣ ማርቆስ ተሾመ። እልል ብላችሁ ማቴዎስ አለፈ፣ ማርቆስ ተሾመ። እልል ብላችሁ እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም በጤና ተሸጋገራችሁ። አምላካችን እግዚአብሔር ዘመኑን ዘመነ ፍስሐ ዘመነ ደስታ ያድርግልን። ያለፈውን ዘመን አምላካችን እግዚአብሔር በሰላም በጤና ጠብቆ በዚህ ሰዓት ያደረሰን የሚያሁኑንም ዘመን ደግሞ ከክፉ ነገር ሰውሮ በቸርነቱ ምሕረቱን ያሰብነውን የጠየቅነውን ፈጽመን በንስሐ ታጥበን በእግዚአብሔር ፊት ደምቀን የምንኖር አድርገን የቸርነት የምሕረት አምላክ እግዚአብሔር በሰላም እንዳሳደረን መዓልቱን ባርኮ ቀድሶ በሰላም እንደጤና እንዲያውለን ሀገራችንን ቤተክርስቲያናችንን ፍጹም ሰላም እንዲያደርግልን አባታችን ብለን እናመስግነው። ቤት ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ኃጢአታችን አስተሰርይልን ለዘላለሙ አሜን። ወተወካፌ ንስሐ ኃጢአት ኢየሱስ ክርስቶስ ኃጢአት በኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ።